ዳለች የሚከድበት ሜዳ እንደ ባህር ነው የሚቆጠረው ክርስቶስ ወደ ዮሐንስ ያደረገውን ጉዞ ነው ለመግለጽ እየሞከረች ያለችው ቤተክርስቲያኒቱ ክርስቶስ ወደ ዮሐንስ ሲሄድም ያስተማረ ስለሄደ እየሰበከች እየዘመረች እያመሰገነች ነው የምትሄደው ክርስቶስን ስሙ የተጻፈበትን አልፋና ኦሜጋ የሚለው የክርስቶስ ስም የተጻፈበትን ታቦት ይዛ ለታቦቱ ስገዱ የሚል ቃል አለበት እዛው ላይ ለስሙ ስገዱ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ፊልጵስዩስ 2:10 ላይ ያለው የቅዱስ ጳውሎስ ቃል በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታት ላይ ተጽፏል ስለዚህ የኢየሱስ ስም የተጻፈበትን ታቦት ይዛ ከመንበረ ክብራቸው ወደ ጥምቀተ ባህር ትሄዳለች ሰው በግንባሩ እየተደፋ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለውን የጳውሎስ ትእዛዝ ይፈጽማል በዝማሬ በመስጋና ተሆኖ እንግዲህ ብሉይ ኪዳናዊ መሰረትም ስላላት ወጉን ስርዓቱን በደንብ ታውቃለች የኢትዮጵያ ቤተክርስቲያን ለየት የሚያረጋት በብሉይ መሰረት ላይ አዲስ ኪዳንን ያስገባች ቤተክርስቲያን ስለሆነች ነው ሌሎች ብሉይን ተቀብለው ሐዲስን መቀበል አልቻሉም ሌሎች ደግሞ ሐዲስን ተቀብለው ብሉይን አልተቀበሉ ኢትዮጵያ ቤተክርስቲያን ግን ልክ እንደ ክርስቶስ ወጥ ቀሚስ ብሉይንም ሐዲስንም ተቀብላ ለሱ ክብር መስጠት የቻለች ቤተክርስቲያን ናትና ያንን እናየዋለን ስርዓቱ ጸሎቱ ስግደቱ የሚደረገው ሁሉ ለስሙ የሚገባው ክብር የሚፈጸምበት በዝማሬ የሚዋልበት ነው በአደባባይ ስብከት ነው በጣም እጅግ ውብ ከለርፉል የሆነ ከባህል አንፃር ከቋንቋ አንፃር ከስነ ልቡና አንፃር በአገሪቱ ላይ ከሚፈጥረው ትስስር አንፃር በጣም ብዙ ዋጋ ያለው እጅግ ደማቅ ክብረ በዓል ነው በተመጣበት አይሄድም እንግዲህ እኛ ቤተክርስቲያን እንደ ሄሮድስ እንደ ሰባ ሰገል በመጣችሁበት አትሂዱ ተብለው ነበር ሰባ ሰገል አንድ ሄሮድስ እንዳይሰማን ሁለተኛ ግን ወንጌል ከሚጸና ቢሰፋ ይሻላል ሲመጡ ክርስቶስ ተወልዷል የት ነው የተወለደው መሲሁ ማን ነው የተወለደ አይሁድ ንጉስ ይያሉ ነው የመጡት በመጡበት መንገድ አገኘነው እኮ ሰግደን ለመጣን ቢሉ የሰማው ሰው እምነቱ ይጸናል እንጂ አይሰፋም ስለዚህ በመጡበት ከመመለስ በሌላ መንገድ ተመለሱ ስለዚህ ታቦቱ በሄደበት አይመለስም እየሰበከች እያስተማረች ቤተክርስቲያን የምትሄድበት ክብረ በዓል ነው